ጊዜው በ44ኛው ዓመተ ዓለም ማርች 15 ነው። ቦታው ደግሞ በሮም። የሮማው ሪፐብሊክ እጅግ ኃያልና አምባገነኑ ሰው ጁሊያን ቄሳር በስብሰባው አዳራሽ በር እየተራመደ ይገባል። ይህ ቦታ የሮማ ምክር ቤት ወይም ጊዜያዊ መሰብሰቢያ ቦታ ነው። መደበኛው መሰብሰቢያ ቦታ ከዚህ በስተደቡብ ምስራቅ 1 ኪሎ ሜትር ርቀት ላይ ይገኛል። በቄሳር ስም አዲስ ህንፃ ለመገንባት እድሳት እየተደረገበት ስለሆነ አገልግሎት እየሰጠ አልነበረም። ኩሪያ በላቲን ቋንቋ የመሰብሰቢያ ቦታ የሚል ትርጓሜ ያለው ሲሆን የፖምፒ ፖትሪኮ ተብሎ በሚጠራው ትልቅ አደባባይ በስተ ምስራቅ ጫፍ ላይ ይገኛል። ከፎረሙ ጋር ሲነጻጸር ቦታው በጣም በረሃማና ገለልተኛ ነው። ወደ ሮም ጎዳናዎች የሚያስወጣ ቀጥተኛ መንገድ የለውም። ብቸኞቹ መውጫዎች በቀጥታ ወደ ፖትሪኮ ይመራሉ። ዛሬ ይህ ቦታ በበርካታ ጠባቂዎች ወይም ግላዲያተሮች ተይዟል። በኩሪያ ውስጥ የተሰበሰቡት ሰዎች በጭንቀት ወዲህና ወዲያ እያሉ ነው። ቄሳርን በክፍሉ ፊት ለፊት ባለው የወርቅ ወንበሩ ላይ እስኪቀመጥ በትኩረት ይጠባበቁታል። የቄሳር ቀኝ እጅና የቅርብ አጋሩ የጋራ ቆንስላው ማርክ አንቶኒ ከመግባቱ በፊት ከቄሳር ጋር አብሮ የነበረ ቢሆንም አሁን ግን አብሮት አይገኝም። ቄሳር ባያውቀውም አንቶኒ እዛው አቅራቢያ ውጪ ላይ ይገኛል። ነገር ግን በሌላ ሴናተር ሐሳቡ እንዲበታተንና እንዲዘናጋ እየተደረገ ነው። ቄሳር ብቻውን ነው። ከተሰብሳቢዎች አንድ ሰው ከመቀመጫው ተነስቶ ወደ ቄሳር መራመድ ይጀምራል። የቄሳርን አሟሟት ለመረዳት እንዴት እዚህ ደረጃ ላይ ሊደርስ እንደቻለ መጀመሪያ መረዳት አለብን። እንደ ሮም የፖለቲካ ሊቃን እይታ ቄሳር እጅግ በጣም በርትቶና ኃያል ሰው ሆኖ ነበር። ወደ 40 ዓመታት ገደማ በፈጀው የሥራ ዘመኑ የሮምን ከፍተኛ የህዝብ ስልጣን ወይንም ቆንስላነት ጨብጦ ነበር። በወቅቱ የፈረንሳይን፣ የቤልጂየምን፣ የስዊዘርላንድን፣ የጀርመንንና የኔዘርላንድን ከፊል አካላት በሙሉ ተቆጣጥሮ ነበር። ወታደራዊ ሊቅና ማራኪ መሪ ሆኖም ነበር። ከሮማውያን እግረኛ ጦር የተወጣጡት ሰራዊቶቹ ለእርሱና ለእርሱ ብቻ ታማኝ ሆኑ። ከእነርሱ ጋር ያገኘውም በርካታ ድሎች እጅግ ባለጠጋ እንዲሆን አደረጉት። በመጨረሻም በህዝቡ ዘንድ የማይወደዱ ፖሊሲዎችን በመቃወምና ራሱን የህዝብ ወገን አድርጎ በማቅረብ ተራውን ህዝብ የማስደሰት ልማድ አመጣ። በጣምም ተወዳጅ ሆነ፣ ምናልባትም ከመጠን በላይ ተወዳጅ። በ49ኛው ዓመተ ዓለም ቄሳር ከሮም በላይ እየገዘፈ ነው ብለው በመስጋት ሴኔቱ ከዋና ተቀናቃኙ ታላቁ ፖምፒ ጋር በመሆን በእርሱ ላይ ተነሱ። በፈረንሳይ ከሚደረገው ዘመቻ ሊያስመልሱትና በሮማውያን ህግ መሰረት ህጋዊ ያለመከሰስ መብት የሰጠውን ወታደራዊ አዛዥነቱን ሊቀሙት ሞከሩ። ጠላቶቹ ወደ ከተማዋ ሲመለስ ሊከሱትና ስልጣኑን ሊገቱት እንደፈለጉ በመገንዘብ ቄሳር አንድ ወሳኝ ውሳኔ አስተላለፈ። አንድ የጦር ሰራዊትን አስከትሎ በሰሜን ኢጣሊያ የሚገኘውን የሩቢኮ ወንዝን ተሻገረ። ወንዙ በሮም እምብርትና በሌሎች ግዛቶቿ መካከል ያለውን ድንበር የሚያመለክት ነበር። በሮማውያን ህግ መሰረት ደግሞ ሁሉም ተመላሽ ጀነራሎች የውስጥ ግጭቶችን ለማስወገድ ወንዙን ከመሻገራቸው በፊት ሰራዊቶቻቸው መበተንና መሳሪያቸው መፍታት ነበረባቸው። ይህን ሆን ብሎ ችላ በማለት ቄሳር 4 ዓመታትን የሚፈጅ መላውን ሪፐብሊክ የሚያዳርስ የእርስ በርስ ጦርነት አስነሳ። በመጋቢት 45ኛው ዓመተ ዓለም በሀብት ሊወዳደረው የሚችለውን ብቸኛውን ሰው ታላቁን ፖምፒ በማሸነፍ ያንን የእርስ በርስ ጦርነት አሸነፈ። ይህም በሮም ውስጥ እጅግ ኃያል ሰው አደረገው። በአንድ ወቅት የእርሱን የስልጣን ተጽዕኖ ለመቀነስ ይፈልግ የነበረው ሴኔት ለተጨማሪ 3 ጊዜ በቆንስላነት መረጠው። በመጨረሻም በየካቲት 44ኛው ዓመተ ዓለም ዲክቴተር ፎር ላይፍ የሚለውን ትልቁን ማዕረግ ሰጠው። የሮማ ሪፐብሊክ ከመመስረቱ በፊት ባለው ጊዜ ሮም ትገዛ የነበረው በንጉስ ነበር። ማለትም በአምባገነኖችና በጨካኝ ነገስታቶች። የመጨረሻው ንጉስ ታርኩዊን በ509ኛው ዓመተ ዓለም አካባቢ ሲወገድ የሮም ህዝብ በተለይም አብዛኛውን ሴኔት የመሰረተው ወግ አጥባቂው መኳንንት ከእንግዲህ ወዲህ ምንም ንጉስ ሮምን እንዳይገዛ ብሎ ወሰነ። አሁን ግን ቄሳር ራሱ እንደ ንጉስ እየቆጠረ ይመስላል። የቅንጦት ንጉሳዊ ልብሶችን መልበስና ህዝብ በሚሰበሰቡባቸው ቦታዎች ሐውልቶቹን ማቆም ጀመረ። በሴኔቱ ውስጥ ለእርሱ ብቻ ተብሎ የተሰራ የወርቅ ወንበር ማስቀመጠ። ይህም ዛሬ የተቀመጠበት ወንበር ነው። ቄሳር ከመጠን በላይ ኃያል ሆኖ ነበር። እናም በዚህ ኃያልነቱ ይኩራራበትም ነበር። ይህም የሪፐብሊኩን ቀጣይ ህልውና ስጋት ውስጥ ጣለ። በጦር ሜዳ እርሱን ማሸነፍ የማይቻል ከሆነ
ጠላቶቹ እርሱን የሚጥሉበት ሌላ መንገድ መፈለግ ነበረባቸው። ቄሳርን ለመግደል ያሴሩት ሰዎች ወደ 60 የሚጠጉ ቡድኖች ሲሆኑ አስተዳደጋቸውና ፍላጎታቸው የተለያየ ነበር። ጥቂቶቹ ለእርሱ ያሳየነው ታማኝነት በሚገባ አልተካስንም ብለው ያመኑ የቀድሞ አጋሮቹ ነበሩ። አንዳንዶቹ ደግሞ በሲቪል ጦርነቱ ወቅት በታላቁ ፖምፒ መሪነት ከቄሳር ጋር የተዋጉ ፖምፒያን ሲሆኑ ቄሳርን ምናልባት በሞኝነት ምህረት ያደረገላቸው ናቸው። ጥቂቶቹ ደግሞ የእርሱን የሀገሪቱንና የሪፐብሊኩን እሴቶች ያጠፋል ብለው በመስጋት የስልጣኑን ክምችትም የተቃወሙ ናቸው። አብዛኞቹ ግን ከሮም ሪፐብሊክ መንግስት መዋቅር ከፍተኛ ጥቅም ያገኙ የነበሩ ወግ አጥባቂ መኳንንቶች ናቸው። ምክንያቱም ሴኔቱን በብቸኝነት የተቆጣጠሩ እነርሱ በመሆናቸው የቄሳር ስልጣን ከነሱ በጣም የላቀ በመሆኑ ነው። እነዚህ ሰዎች ቄሳርን ለመግደል እቅድ ለማውጣት ለወራት በሚስጥር ሲገናኙ ቆይተዋል። በሮም ቪያ ሳክራ ተብሎ በሚጠራው ጎዳና ላይ በህዝብ ፊት ለፊት ለመግደል አስበው ነበር። ቦታው በጣም ህዝብ የሚበዛበት በመሆኑ ሳይሆን አይቀርም ይህ ሐሳብ የተተው። ምክንያቱም ማንኛውም የቄሳር አጋር አቅራቢያቸው ካለ በቀላሉ ጣልቃ ሊገባ ይችላል። ቄሳር በከተማ ውስጥ እያለ ደሞዝ የሚከፍላቸው የግል ጠባቂዎች አልነበሩትም። ነገር ግን ይህን ለማካካስ ራሱን በሚያስፈሩ ጓደኞቹ አጀብና መክበብ እንደሚወድ ይታወቅ ነበር። ሌላው አጠራጣሪ ሐሳብ ደግሞ ከአንድ ድልድይ ላይ እሱን ወርውሮ መጣልና ውድቀቱ ለሞት የሚያደርሰው መሆኑን ለማረጋገጥ ከስር በርካታ የታጠቁ ሰዎችን ማሰለፍ ነበር። እናም ሌላኛው ሐሳብ ደግሞ በግላዲያተሮች ትርኢት ላይ እርሱን ማስወገድ ነበር። በመጨረሻም ግን መጋቢት 15 ሴኔት ላይ እርሱን ለመግደል ከሁሉም ጊዜ የተሻለ ተደርጎ ተመረጠ። ሴኔቱ ላይ እሱን ለመግደል መምረጥ ትርጉም ነበረው። በሴኔቱ አዳራሽ ውስጥ መሳሪያ መያዝ የተከለከለ ነበር። እዚያ የሚገኙ ሰዎች ሁሉ ያልታጠቁ መሆናቸውን እርግጠኛ ይሆናሉ። ይህም ተቃውሞ እንዳይነሳባቸው ያደርጋል። አብዛኛውን ሴኔት ወይም ተሰብሳቢዎች በእርግጥ ለቄሳር ታማኝ ነበሩ። ነገር ግን የቅርብ አጋሮቹ እንኳን መሳሪያ የታጠቁ ሰዎች ፊት ለእርሱ ለመቆም 2 ጊዜ ማሰብ ይኖርባቸዋል። በተጨማሪም በተዘጋ የሴኔት ስብሰባ ላይ ግድያውን ማድረግ ግድያው ከህዝቡና ከጠባቂዎቹ እይታ የጸዳ ያደርግላቸዋል። ስለዚህ በቀን በ15 ጩቤዎቹን ብዙውን ጊዜ መዝገብ ለመያዝ በሚያገለግሉ የእንጨት ሳጥኖች ውስጥ በሚስጥር ወደ ፖምፒ ኩሪያው አስገቡ። ቄሳር ከመድረሱ በፊት የሴራው አባላት ሰይፎቹን አውጥተው ከጎናቸው ደብቀዋቸዋል። ከህንጻው ውጪ ሴረኞቹ ቄሳር ለማምለጥ እንኳን ቢሞክር ብዙ ርቀት እንዳይሄድ የኩሪያው መውጫዎች እንዲዘጉ የታጠቁ ግላዲያተሮችን አሰማሩ። የእነርሱ አዛዥ ሴናተር ዴስሙስ ብሩተስ ሲሆን እርሱም ቄሳር እንደ የቅርብ ጓደኛና አጋር የሚቆጥረው በኑዛዜው ላይ ሁለተኛ አድርጎ የሰየመውና ቄሳር የሚያምነው ሰው ነው። ቄሳር ግላዲያተሮቹ የዴስሙስ መሆናቸውን ስለሚያውቅ መገኘታቸው አያጠራጥረውም ነበር። በመጨረሻም ቄሳር የጋራ ቆንስላ ማርክ አንቶኒ ጋር ሲደርስ ጋይሰት ሮቢኒየስ የተባለ ሴናተር አንቶኒን ወደ ጎን ስቦ ማውራት ይጀምራል። አንቶኒ ትልቅና ብርቱ ሰው ነው። ለቄሳር ያለው ታማኝነት ምንም ጥያቄ የለውም። ሴረኞቹ እርሱን ቄሳር በሚገደልበት ሰዓት ጣልቃ እንዳይገባ ማድረግ ጥበብ የሚጠይቅ ነገር መሆኑን ተረድተዋል። ሴረኞቹ መጀመሪያ ላይ ሁለቱንም አንድ ላይ ለመግደል አስበው ነበር። ቢሆንም ቄሳርን ብቻውን መግደል የተሻለ ገጽታ እንደሚኖረው አሰቡ። አሁን መድረኩ ተዘጋጅቷል። የሚጠብቁት ምልክት እስኪሰጥ ብቻ ነው። ያ ምልክት ሴናተር ቲሊየስ ኪምበር ነው። ወደ አምባገነኑ ቄሳር እየተራመደ ወንድሙን ይቅር እንዲለውና ከስደት እንዲመለስ በከፍተኛ ድምጽ ይጮሃል። በድንገትም በደርዘን የሚቆጠሩ ሌሎች ሴናተሮች ከመቀመጫቸው ተነስተው እነርሱም ለኪምበር ጥያቄ በድጋፍ ቃላት እየጮሁ ወደ ቄሳር መቅረብ ይጀምራሉ። ሴናተሮቹ በውሃ ውስጥ እንዳሉ ሻርኮች ከበውት ኪምበር ቡጢውን እስኪሰነዝር እየጠበቁ ነው። ቄሳርን በድንጋጤ ወደ ኋላ በማፈግፈግ ይጮሃል። ከቅጽበቶች በኋላ ሴናተር ፑብሊየስ ካስካ ከበስተጀርባ ሆኖ የቄሳርን ትከሻ በመውጋት የመጀመሪያውን ጥቃት ይሰነዝራል። ቄሳርን በድንጋጤ ይነሳል። ዞሮም ቄሳር ካስካን በብዕር ይወጋዋል። ነገር ግን ብዕር ከሰይፍ አይበረታምና በሰከንዶች ውስጥ ቄሳር በሰዎች ተከቦ የጩቤ ናዳ ይወርድበታል።
ሁለት የቄሳር ታማኝ ወዳጆች ሊከላከሉለት በመሃል ለማለፍ ቢሞክሩም ወደ ኋላ ተገፍተው ሳይሳካላቸው ይቀራሉ። 23 ጊዜ ቄሳርን ከወጉት በኋላ ተሰብስበው ስራቸውን ማድረግ ይጀምራሉ። ንጉስ ሊሆን የነበረው አምባገነን ሞቷል እያሉም ይፎክራሉ። ቄሳር ደሙ ፈሶ የሞተው ታላቁ ፖምፒ ሐውልት ስር ነበር፣ ሊያፈርሰው ባልፈለገው ሐውልት ስር። ቄሳር ይህ እንደሚመጣ ቀድሞ ማወቅ ነበረበት። እንደ ጥንታዊ የመረጃ ምንጭ ገለጻ ከህልፈቱ አንድ ወር በፊት በየካቲት 44ኛው ዓመተ ዓለም ስፒሪና ወደምትባል ጠንቋይ ዘንድ ሄዶ ነበር። የመስዋዕቱን እንስሳ ወደ እርሷ አመጣ። እናም እንስሳውን በመሰዊያው ላይ በደረቱ ካስተኛችው በኋላ ልቡን ማግኘት እንዳልቻለች ትነግረዋለች። ይህም እንደ መጥፎ ዕድል በመቁጠር ህይወቱ አደጋ ላይ መሆኑን ለቄሳር ታስጠነቅቀዋለች። በማግስቱ በሌላ መስዋዕት እንደገና ሲመለስ የጉበቱን ክፍል ማግኘት አልቻለችም። ከዚህም በመነሳት ቄሳር በመጋቢት ወይም በአይዲየስ ኦፍ ማርች ማለትም በ15ኛው ቀን የወሩ አጋማሽ ላይ ትልቅ ጉዳት እንደሚደርስበት ተነበየች። ነገር ግን ያ ብቻ አልነበረም። የሮማው የታሪክ ምሁር ፕሉታርክ እንደሚለው ከ15ኛው ቀን በፊት ማለትም ምሽቱን ቄሳርና አንድ ባልደረባው ሴናተር ለመሞት ከሁሉም የተሻለ መንገድ ምን እንደሆነ መወያየት ጀመሩ። ለዚህም ጥያቄ ቄሳር ያልተጠበቀ ሞት ሲል መለሰ። በዛው ምሽት እርሱና ባለቤቱ ካልቡሪኒያ ተኝተው ሳሉ የመኝታ ክፍላቸው መስኮቶችና በሮች በአንድ ጊዜ ተከፍተው ቄሳርን ከእንቅልፍ ያስነሱታል። ባለቤቱም ተኝታ ነበር። ነገር ግን ወዲህና ወዲያ እየተገላበጠች የሆነ ነገር ታጉረመርም ነበር። በማግስቱ ጠዋትም ስትነሳ ቄሳር በሴኔቱ ስብሰባ ላይ እንዳይገኝ ለመነችው። ምክንያቱም በህልሟ ቤታቸው ፈርሶና ቄሳር በደም ተለውሶ ሞቶ ስላየችው ነበር። ቄሳር በሮማውያን መመዘኛ ያን ያህል አጉል እምነት የሚከተል ሰው አልነበረም። ነገር ግን እየጨመሩ የመጡ ምልክቶች እርሱንም ቢሆን ምቾት ለመንሳት በቂ ነበሩ። በእርግጠኝነት ለማወቅ የራሱን ጠንቋዮች ጠርቶ የመስዋዕት ስነ ስርዓት እንዲያካሂዱ አደረገ። ሁሉም መጥፎ ምልክቶች እንዳዩ ተናገሩ። ይህ በሴኔቱ ስብሰባ ላይ ላለመገኘት በመወሰን ስብሰባውን እንዲያራዝም በቂ ነበር። ታዲያ ለምን ሄደ? ስብሰባውስ ላይ ለመገኘት ለምን ወሰነ? የድሮ ጓደኛው ዴስሙስ ብሩተስ ከሴኔቱ ስብሰባ በፊት ጠዋት ላይ ልክቶቹን ችላ እንዲልና ለማንኛውም እንዲገኝ አሳመነው። ቄሳር ራሱ በጠራው ስብሰባ ላይ በአጉል እምነት ምክንያት ፊቱን ባያሳይ ተገቢ ያልሆነና ከሁሉም በላይ ደግሞ ፈሪነት መስሎ አይታይም? እንዲህ አይነቱ ባህሪ በስሙና በዝናው ላይ ጥያቄ ያስነሳበትም። ስለዚህ መሄድ ነበረበት እና ወደ ፖምፒ ኩሪያው በሚያመራው መንገድ ላይ ማለትም በጎዳናው ላይ በአንድ ሰው ምክንያት ይቆማል። ሰውየውም አንድ ጥቅል ወረቀት ሰጥቶት የሚመለከተው ነገር መሆኑን በመግለጽ ወዲያውኑ እንዲያነበው ለመነው። ታሪካዊ ዘገባዎች እንደሚነግሩን ይህ ጽሑፍ በእርሱ ላይ የተሸረበውን ሴራ ዝርዝር የያዘ ነበር ተብሎ ይታሰባል። በአንድ ወይም በሌላ ምክንያት ቄሳር አላነበበውም። እናም በቀጥታ ወደ አንበሳው ጉድጓድ ገባ። ከቄሳር ሞት በኋላ በስልጣን ክፍተት ምክንያት የእርስ በርስ ጦርነት ተነሳ። የቄሳር የጉዲፈቻ ልጅ ኦክታቪያን የቀድሞውን ቆንስላውን ማርክ አንቶኒንና ከቄሳር እጅግ ታማኝ ጄኔራሎች አንዱ የሆነውን ማርከስ ሌፒደስ ጋር ጥምረት ፈጠሩ። በአንድነት ቄሳርን የገደሉትን ሰዎች በመያዝ ተበቀሏቸው። በመጨረሻም ለሪፐብሊኩ ውድቀትና የሮማ ኢምፓየር በዘር የሚተላለፍ ንጉሳዊ አገዛዝ እንዲኖረው ተወሰነ። ኦክታቪያን ንጉሠ ነገሥት ሆነ። እናም የአባቱን ስህተት አልደገመም። ቄሳር ብዙ ጠላቶቹን ይቅር ብሏል፣ ክብሩም ሰጥቷቸዋል። ቄሳር የቸርነት ማሳያ ይሁን ብሎ ሐውልቶቹ እንዳይፈርሱ አደረገ። እና መሐሪነቱ ሳያስገድለው አልቀረም። እናም ቄሳር በራሱ ደም ታጥቦ ያየው የመጨረሻው ነገር የታላቁ ፖምፒ ሐውልት ነው። ምናልባትም በፌዝ ወደ ታች እየተመለከተው